ሰላም ወዶች እንዲሆኑ ዛሬ ደግሞ ይኸውላችሁ ሽንኩርቱን እንደዚህ ፍሬም ቆርጬ ያለሁ የምንሰራው ሩዝ በርያኒ ነው። ይህ ሽንኩርቱ ቀላ ሲልልን ማለት ነው ቡኒ ሲሆን ዶሯችንን እንጨምራለን። ከትንሽ ቆይታ በኋላ እንመለሳለን። እቺ እንደዚህ ቡኒ ሆኗል። አሁን ዶሯችንን እንጨምራለን። ሽንኩርታችንን እንጨምራለን። እዚህ ጋር ደግሞ ቅመማችንን እንጨምራለን። እንደዚህ እየተፈጨ ዝንጅብል እዚህ ጋር አድርጌያለሁ። በመቀጠል ከተፈጨ ቲማቲም፣ ሳልሳ፣ እንከድነውና እስኪበስል እንጠብቀዋለን ማለት ነው። ተመልሰን መጥተናል። ልጆቼ አንድ እርጎ በሰል ሲልልን አንድ እርጎ እንደዚህ እናደርግበታለን ማለት ነው። እናማስለዋለን። አማስለን ከጣታችን በኋላ እሳቱን እንቀንስለታለን አሁን ላይ ማለት ነው። በጣም እንቀንስለታል። ከመጨረሻ አስቡ ክፍት እንዲህ እናደርገዋለን ማለት ነው። እናደርገዋለን። እሳቱን ግን በጣም መቀነስ አለበት እርጎን ከጨመረን በኋላ። ወደች እንደዚህ ከደረሰ በኋላ ሎሚ፣ የተቆረጠ ቲማቲም፣ ሽንኩርት እናደርግበትና ከዛን ሩዛችንን የበሰለን ሩዙን በጣም ማብሰል ግን የለብንም። እሺ እዚህ ስለምናበስለው ትንሽ ቀረት ሲለው ማውጣት ያለብን። እሺ ውዶቼ እንደዚህ ካስተካከልን በኋላ የተረፈንን ሎሚና እንደዚህ ለዲኮርና ለውበቱ ማለት ነው በጣም ያምራል። ደግሞ ከረር አለ፣ የበርያኒ ከረር ማለት ነው። ደስ እናደርግበታለን። ዶቼ አሪፍ ነው፣ ሞክሩት። በርያኒ በጣም ቀላል በርያኒ ነው። በጣም አሪፍ ነው፣ ተወዳጅ ምግብ ነው። ሞክሩት። እሺ ከጨረስን በኋላ እንትን ካልን በኋላ ይኸውላችሁ እንደዚህ በአልሙኒየም በቀሲር እንደዚህ ክድን እናደርገውና ማለት ነው እንከድነዋለን ማለት ለ15 ደቂቃ 15 ደቂቃ ደግሞ ስንጨምርበት የጋዙን ጋዟን ጨመር ማድረግ አለበት ለ5 ደቂቃ። ከ5 ደቂቃ በኋላ ተቀንሱታላችሁ። 15 ደቂቃ ተቀምጣላችሁ። ከርናችሁ እንደዚህ ጠብቁታላችሁ ማለት ነው። 15 ደቂቃ አልቋል። እስኪ እንክፈት አብረን። ዋው እናንተ ሽታው ራሱ እንዴት አባቱ እንደሚጣፍጥ እኮ አያችሁት? በቃ ጥጥ ብሎ በቃ ምርጥ ሆኗል ብዬ ነገራችሁ እና አሪፍ በቃ አሪፍ ምግብ አሁን ተዘጋጅቷል፣ ደርሷል። አቅርቦ መብላት ብቻ